የሆነ ፎርም ዛሬ ተዘጋጅቷል ቀጥታ የአሜሪካ ኢሚግሬሽን የሚገባ ፎርም ነው እሱን ከሙቤ በኩልም ከኔ በኩልም ታገኛላችሁ እኔ እሱን እየጨረስኩ ነው አላህ ያግዘን ይሄ ነገር ፊትና ነው ብያለሁ አደጋግመዋለሁ ወላሂ ፊትና በተለይ ለኢትዮጵያውያን ፊትና ነው ይሄ ሰውዬ ሊፈትነን ነው አላህ የላከብን መወጣት አለብን ይሄን ፊትና እላለሁ ጨርሻለሁ ኢንሻአላህ ያ ጀማዓ ሁላችሁም ሙቤ ሚዲያ እንዳለው ኦኬ ከድር ነው እሺ እኔ ሙቤ ወይ የትኛው ሙቤ አንተ ሙቤ ሚዲያ ሙኒር በልና ሙቤ ሚዲያ እኔ ከሙባረክማ አዳለኝ አንተ ጋር ለብይን ኦኬ እሺ ይሄው አልገጫ እና ያ ጀማዓ ቀደም ሙቤ ሚዲያ እንዳለው ነው ሁላችንም በስሜታዊነት ባንሰራ የምንለቃቸውን ቪዲዮዎች እያየን ብንለቅ ለምን በቃ እነ ሙቤ የሚመሩን ሰዎች ስላሉ እነሱን እየጠበቅን እነሱ አድርጉ የሚሉን ነገር በተርቲብ ለምን ኢነላህ ማ'a ሷቢሪን ስለሆነ ዲንም በስሜታዊነት መንገድ አይኬድም ሰብረኞች ናቸው ታጋሾች ናቸው ብዙ ነገር የሚሰሩ ትልቅ ስራ የሚሰሩትና እነ ሙቤ አድርጉ የሚሉን ነገር በተርቲብ ካደረግን ምንም ነገር ኢንሻአላህ እንዳለው ኢንስታግራም ላይ እንሄዳለን ሁሉንም ሶሻል ሚዲያ ኢንሻአላህ እናጠፋዋለን ቢዝኒላህ الكريم እና እጅ ለእጅ መያያዝ ነው ዋናው شكرا والسلام عليكم ورحمة الله وبركاته أكم جبتن أكم الرابطن عندي بورمن يالارجونا أورمن يالارجو يتناقرون زين بالوت بال إيش كتي سمية كتي هاي أنت موبي السلام عليكم وكان دانا متأك مالتنا ብዙዎቹ እዚህ ጋር ብዙ ልጆች ገብተዋል አዲስ ሙቤንም ተከትላችሁ የመጣችሁ አላችሁ ሌሎቻችሁ ማላችሁ ኮሜንትም እያነበብኩ ነው ሊንኩ እንቢ ብሎናል እያላችሁ አላችሁ 2500 ሰው በገባበት ስቴፕ ትገባላችሁ በኦሮምኛ እሱ ያስረዳችኋል እኔ ደግሞ እዚህ ጋር ስክሪኑ ላይ በማሳያችሁ ደግመሽ አሳያችኋለሁ ትሄዳላችሁ የሙቤንም እንደዛው ትገባላችሁ ማለት ነው የሙቤ ሙባረክ ሙቤ ሚዲያም እንቢ ካላችሁ እንደዛ ትሄዳላችሁ ማለት ነው አሁን እኔ በአማርኛ ደግሞዋለሁ አባቢ ደግሞ በኦሮምኛ ይነግራችኋል ማለት ነው አሁን ስቴፑን ተከተሉ አይ እኔ በሁለት ቦታ ስላለ እኔ ጽፍላችኋለሁ እዚህ ጋር አንድ ቁጥር ነው በዚህኛው ሌላ አካውንት አለ አንድ ቁጥር ጽፍላችኋለሁ ይሄ ሌላ አካውንት ነው በዚህኛው ይገባላችኋል ቶሎ ይሄው አሁን አንድ ቁጥር የጻፍኩት እሱ ላይ ሞክሩት እሱ ወዲያው ያስገባችኋል አንደኛው ትንሽ እኔ እንጃ ለምን እንደሚያስገባ አይ ቆይ ሙቤ በዚህ ስቴፕ ይገባል አዎ ኢንሻአላህ አብሽሩ ኢንሻአላህ ይሳካል ኢንሻአላህ ለሌሎችም እድል እየሰጣን ኢንሻአላህ ከትፍኒያ ቀጥ ሰሙ ጨርሳለች መሰለኝ ኢንሻአላህ ሌሎቻችን ወንድሞቻችን ስለገቡ ለነሱ እድል ይሰጣል መግባት የሚፈልግ ሰው ካለ ወርዳለሁ እኔ ችግር የለውም አይ ኢትዮ እሺ አይ አንድ ደቂቃ ሙኒር አውራና ከዛ ኢትዮ ያወራ ለምን እሺ ምንም እንዳለ ፎሎ ለሌሎች ምድል መስጠት አለብን ሌሎች ምድል መስጠት አለብን እናንተ ቁጭ በሉ እኛ እዚህ ያሉ የተወሰነ የወረድን ከታች ደግሞ አዲስ መግባት አለባቸውና አዲስ አይዲያ ጥሩ እኔ ማለት የምፈልገው ታርጌታችን ያው ዋናው አካውንቱን ማዘጋት ነው ሁለተኛ ነገር ደግሞ ሁለተኛ ታርጌት ሊኖረው ይገባል አካውንቱ ስለተዘጋ ወይም ስለጠፋ አይደለም መሬት ላይም ዋናው መሬት ላይ እሱ ማጥፋት መስራት አለብን ይሄ ነው ትልቁ ነገር እና እዚህ ላይ የሚወራና የማይወራ ነገር አለ ለምን ሊዘጋጅ ይችላል ለዛ ነገሮች ማለት ነው ስለዚህ ብዙዎቹም ስላሉ ለዛ ነው በውስጥ መስመር ብዙ ነገር አለ አንደኛው ነገር እሱ ዳግም ሶሻል ሚዲያ እንደማይጠቀም እዚህ ቃል ገባላችኋለሁ ለምን ሚስጥሩን በውስጥ ነግራለሁ ኢንሻአላህ ሚስጥሩን በውስጥ ነግራለሁ ችግር የለውም እኛ እያወራን ነው እና አካውንቱ ስለጠፋ በነገም በሌላ ሊመጣ ይችላል ሰው እንትን ይፈልጋል ስለዚህ ጭራሹንም ከሚዲያ መጥፋት አለበትም በህጉ መሰረት ደግሞ ዋጋውን ማግኘት አለበት ሚዲያ ላይ ስለሆነ ያው ይሄን ለማውራት ፈልጋለሁና ይሄን ብቻ ነውና አንድ ሳምንት አውርተን ሁለት ሳምንት አውርተን ከሄድን ችግሩ እሱ ሳይሆን እኛ ነን ስለዚህ እስከ መጨረሻ ተስፋ አንቆርጥም ነገ ሊመጣ ይችላል ይምጣ ችግር የለውም በአዲስ ሲስተም እንሄዳለን እኛም ደግሞ መሬት ላይ ነው መስራት ያለብን መሽራችን የኸይር ነገር ስብስብ ስለሆነ ረሱላችን ሰለላሁ ዐለይሂ ወሰለም መሽራ አርጎ የተነደ የማይለም አሉ ሰላተ ኢስቲኻራ ሰግዶ ምርጫውን ያጣ የለም አሉ ስለዚህ ኢንሻአላህ መሽራችን ግብ ይመታል ኢንሻአላህ
ይሄ አደራ የምልበት ደጋግሜ ምንድን ነው ገባ ሰው ሳምንት በኋላ ሌላ አጀንዳ ከመጣ እንዳይሆን ነው። ይሄን አደራ የምለው ልክ ነው። የሆነ ነገር ሲመጣ ወደዛ የመገልበጥ ባህሪ ስላለ ልክ ነህ። ያው እነ ሙቪ ምናምን ይላሉ እነሱ ይይዙናል። ችግር የለውም ኢንሻአላህ። ውጤቱን አይተን ውጤቱን ደግሞ ለህዝቡ እስከማናሳወቅ ድረስ ለምን ዓመት አይፈጅም? 1 ዓመት ለምን አይፈጅም? 2 ዓመት ለምን አይፈጅም? እስካለን ድረስ በህይወት አንላቀቅም። ህዝቡ እንደዛ ማወቅ አለበት። ከዚህ በፊትም እኮ ስላየነው ነው። ስለዚህ ተስፋ የመቁረጥ ነገር ወይንም እንትን የመቁረጥ ነገር ከኛ አይደለም እንዲህ አይነት ነገር እና ቢያንስ እሱን ጉዳይ የሚከታተል ኮሚቴ ተዋቅሮ መሄድ አለበት መሬት ላይ እና ይሄን ለማለት ፈልገው ሌላ ሰው እድል ስጡ። እኔ ወርዳለሁ እየወረድን አንዳንዶችንም 2-3 ሰው ሌላ ይግባና ቴንክ ዩ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ሙቤ ፎሎ ባክ መልስልኝ። እንዴት ዋላችሁ? እንዴት አመሻችሁ? በጣም ደስ የሚል እንቅስቃሴ ነው እየሰራችሁ ያላችሁ። ዩቲዩብ ላይ ልክ ፎቶ እንደማይታይ በዚህ ሚዲያ ላይ እንዳይታይ ብዙ ጥረት የተደረገ ነው። ማሻአላህ ተባረከላህ። በቂ አይደለም ግን በአዲስ ስታይል የመጣ ነው። ማወቅ ያለባችሁ ነገሮች እኔም ነግራችሁ ሁላችሁም ታውቃላችሁ። አሁን በቃ ዴና ሙስሊም ሆኖ ሊመጣ ነው ዮኒ ማኛ። እኛ ሰው እንግዲህ ምስኪን ነው። አሁን ሙስሊም ሆኖ ሊመጣ ነው። እኔ በጣም ኢንፎርሜሽን ስላለ ነው የተሰራለበትም ይሄ ነው። በቃ 1 ወር ወይ 2 ወር ወይ 3 ወር ሙስሊም ሊሆንና ይመጣል ሚዲያ ላይ። የሰራለበትም ይሄ ነው። የተመካከረ ያለትም ይሄ ነውና ዴና ሙስሊም ሆኖ ሲመጣ ያ ሰዎቹ መልሼ ያገኛለሁ የሚል ሐሳብ አለው ጭንቅላቱ ላይ ማለት ነው። መተኛት የለብንም። ማወቅ ያለብን ነገሮች ይሄ ናቸው። አሁን ዴና ሙስሊም ቆንጆ ሙስሊም በቃ እምነቱን ጠንቅቆ ያወቀ ከዚህ በፊት ሙስሊምና ተቀበልኩኝ እኔ ሙስሊም ነኝ እንትን ብሎ በዚህ ሁኔታ ላይ በዚህ ሲስተም ውስጥ ሊመጣ የተዘጋጀ ነውና በአዲስ አካውንት ነው የሚመጣው። ፖለቲካውን አቁሞ ሁሉም ነገር አቁሞ የሚመጣ ያለው በቃ ዴና ሙስሊም ሆኖ ይዞ የመጣ ያለው ደግሞ ሙስሊሞችን ነው። ማወቅ አለባችሁ። ይዞ የመጡ ሙስሊሞች ናቸው። የትኛው ሙስሊሞች ካላችሁ ሙስሊሞች አሉ በትክክል የምታውቁት ዘመድኩም በቀለ ያደረጃጃቸው በሙስሊም ስም የሚንቀሳቀሱ ሰዎች አሉ። ሚዲያ ላይ ታውቃላችሁ። ሙስሊም ስም ይዞ ሙስሊም አይደለም ሙስሊም ስም ያላቸው አሉ። ከሱ ጋር ሪፖርት የሚያደርጉ ብዙ ነገር የሚያግዙት ብዙ ነገር የሚነግሩት እስላም ያልሆኑት ግን ስለ እስልምና አንዳንድ ነገሮች በደንብ የሚያውቁ ሰዎች አሉና ብዙ ነገር የተነጋገሩ ነው። ብዙ ነገር ቶክቶክ ተዘጋ። ቅድምም ያወራን ነበር አልተዘጋም። ሌላም አዲስ ከፍተዋል። ቴሌግራም ላይ ብዙ ነገር እየሰሩ ነው። እናንተም የበረታችሁ ነው። ግን አጠራጠር ለማድረግ ያክል ቤቱን ሙቤም ብዙ ሰዎች ስለሚበዛ ትንሽ ከስር የሚመጡት ወንድም እህቶች አሉ። ቅድም እነሱንም ደቂቃ የሰጠን 5 ደቂቃ ሐሳባችንን እየተቀበላችሁ ብትሸኙን አሪፍ ነው። ሚያይ ነገር ዝነው ፕላን ኢንሻአላህ እሱ ጋር መግባት አልቻልንም። አሲያ ጋር መወየት አልቻልንም። እነሱ ብቻ ትልልቅ ፎሎ ያላችሁን ብቻ ነው ተቀብሎ የሚያወሩት። እኛ ነሳ ማንስማን እኛ የትነን እንተንፍስ የሚሉት ሙስሊሞች አሉና እሺ መርሐባ እታችሁም ከስር የሚመጡት እህቶች ወንድሞች አሉ። የእምነታችሁ ብዙ ነገር መስራት አለብን። ግን መጠንቀቅ ያለብን ነገሮች ትልቅ ነገር ሙስሊም ሆኖ ወደ ላይ ይመጣል። በዚህ ነው ትልቁ አጀንዳ ታርጌቱ ይሄ ነው። yes ነው የሙቤን ለህግ ለማቅረብ ዮኒን ለህግ ማቅረብ አንዲት ቃል ብቻ በቂ ነው። ያላት ነገር አለ። ያቺ ቪዲዮ ካላችሁ የሳውዲ አረቢያ ኤምባሲ መላክ ብቻ ነው። ምክንያቱም ሳውዲ አረቢያ ላይ አርበር ቢሰው የወጣ አላሁ አክበር ብሎ ይገደላል አለ። ይሄ መረጃ ብቻ በቂ ነው። ይሄ ነገር አሜሪካ ያላችሁት እህት ወንድሞቻችን መስራት ትችላላችሁ። ያቺ ቪዲዮ ሳውዲ አረቢያ ላይ አርበር ቢሰዎች አላሁ አክበር ብሎ ይታረዳል። ይሄንን መረጃ ብቻ አትርጉሞ ከነ ቪዲዮ ሳውዲ አረቢያ ኤምባሲ ማቅረብ ነው። አሜሪካ ያላችሁት እህት ወንድሞቻችን የሰራችሁ እንዳላችሁ እናውቃለን። በዚህ ላይ ጠንክራችሁ መስራት ነው። ይሄን ከሰራችሁ እቺ ቪዲዮ ብቻ በቂ ናት። በጣም በቂ ናት ማለት ነው። ግን አሁን የጠፋ እንዳመስል አልጠፋም። ሌላ 2-3 ቶክቶክ ገብቷል። በሌላ ሰው ስም በሴት ስም የተከፈተ ቶክቶክ አለ። በሱ ላይ አለ ከስር አለ የተከታተለ ነው። ታቋለ የሰራችሁ ያለ የመከሩ ሰዎችም ታቋለ ሙስሊም ሆነ ተመልሴና ትይዛቸዋለ ወይ ሙስሊም ሆኖ መጣል ፖለቲካ ትቶ ሁሉም ነገር ትቶ ጀለቢያና ኮፍያ አድርጎ ለማምጣት ነው የተዘጋጀ ያለ። በዚህ እንዳንሸወድ ማለት ፈልጋለሁ። የሰራችሁ ያላችሁ ነገር አሪፍ ነው። በርቱ። ሁላችንም በጋራ መስራት ያለብን ነገር ሙቤ የምታውቃቸውን ሰዎች አስገባቸው። እሺ ኦኬ
ኢንሻአላህ አሁን ይሄን ላይፍ ወደ ቴሌግራም እኔ ቴሌግራም ላይ ሼር አድርግቻለሁ። ስለዚህ ሰው ሁለት ኦልሞስት 2800 ሰው ኦኬ መርሐባ እና የምትፈልገው ሰው ካለ ወርዳለሁ ኢንሻአላህ። እሺ እናስገባለን። ሰዓትም ይዝላችኋለሁ ስክሪን ስላለ እኔ ባለፈው እንደዚህ ነው ያረኩት። አንድ ደቂቃ ይዤ ነው ያስገባችሁ። ብዙ ሰው ስላለ እንደዚህ ቅድሙነቱ ነው ኢትዮ ኸይር ነው። ለምን የተሻለ አይዲያ ሊመጣ ስለሚችል ብዙ ሸኳ ያቀርብ ስለሆነ እኔ ባለፈው አንድ ደቂቃ ይዛለሁ።